ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር ሊቀ ሥልጣናት ቆሞስ አባ ዮሴፍ ተስፋዬ የማዕከላዊ ጎንደር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አራታይና ቆሞስ አባ ገብረ ማርያም ቤቱ የአራቱ ጉባኤያት ምስክር መምህር፣ ክቡር ሊቀ ማእምራን መርጌታ ኢያሱ አየልኝ፣ የቀድሞው የጎንደር ስራ አስኪያጅ፣ ክቡር ቀለመወርቅ ሊቀ ካህናት ቀለመወርቅ አሻግሬ፣ የቀድሞው የጎንደር ሀገረ ስብከት ስራ አስኪያጅ፣ ክቡር መጋቤ ምስጢራት መቃጥሎ እሸቴ የቅኔና የተርጓሚ መጻሕፍት መምህር፣ ክቡር መላከ ስብሐት የምታድበ ሁሉ ያቋቋም መምህር፣ የመካነ ስብሐት ልደታ ግምጃ ቤት ልደታ አስተዳዳሪ፣ ክቡር መላከ ሊቀ አእላፍ ተስፋ ገብረ ኢየሱስ ተስፋ ጊዮርጊስ የደብረ ብርሃን ቅድስት ሥላሴ ዋና አስተዳዳሪ፣ ክቡር የቅድም ሲነገር የሰማችሁ መተሞ ማናቸው አሉ ሊቀ አእላፍ አባ ኃይለ ማርያም ካሳይ ያሳይ የምዕራብ ጎንደር ሀገረ ስብከት ስራ ጎንደር ዛሬ ምዕራብ ማዕከል ሰሜን ተከፋፍላለች። እግዚአብሔር አንድ ያድርጋት መልሳት። ለስም መጥራት ሁሉ አስቸገረን። የድንግል ማርያም ልጇ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ይሆንክ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው የሕያው እግዚአብሔር ልጅ አንተ ክርስቶስ ነህ ሲለው ዋውሳዊ ዘመኖ እየታምናለ ብፁዕ አንተ ስምዖን ወልደ ዮና ተሸልሞበታል። በዚህ ስም አባታችን በዚህ ብፁዕ የሚለው መጣልና ብፁዕ አባታችን በዚህ ነው ተሳራ ጉባኤ ብፁዕ አንተ ስምዖን ወልደ ዮና ዮና ልጅ ስምዖን አንተ ብፁዕ ነህ። እስመ ኢከሰተ ለከ ዘንተ ዘሥጋ ወደም የእኔን አምላክነት ክርስቶስ የሚለውን ስሜን ምድራዊ መምህር አላስተማረህም፣ ሥጋዊ መምህር አላስተማረህም። አላ አቡ ዘበሰማያት ሰማይ አባቴን የገለጠልኝን መፍትሔ አንተ ኮኮብ ይዛችሁ በፋሚዛን ለቤተ ክርስቲያኔ ብሎ እሱ ክርስቶስ ሲለው አንተ ክርስቶስ ነህ ሲለው ጴጥሮስ እምላለሁ አንጻ ለቤተ ክርስቲያን ቤተ ክርስቲያን ያለና ራሱ ክርስቶስ ነው። ቤተ ክርስቲያን የመሰረታት በቃሉ በአንተ አለትነት ላይ ቤተ ክርስቲያንን እመሰርታታለሁ። ትመሰረታለች ቤተ ክርስቲያን ዋና ቀጠ ሲሆን እየይልዋ የሲኦል አጋፋሪዎች አጋንንት ምናፍቃን ርኩሳን አይበረታቱባትም በቤተ ክርስቲያን ላይ ወላው ወቅ ወራውተ መንግሥተ ሰማያት እነሆ የመንግሥተ ሰማያትን ቁልፍ ተቀበል ሰጥቻለሁ። ዘአሰርከ በምድር ከውኑ ሱረ በሰማያት በምድር ያሰርከው በሰማይ የታሰረ ይሆናል። ወዘፈታርከ በምድር ከውኑ ፍትሐ በሰማያት በምድር የፈታው በሰማያት የተፈታ ይሆናል ብሎ አንተ ውእቱ ክርስቶስ ሲል ይህን ስልጣን ይህን ብፁዕነት ይህን የመንግሥተ ሰማያት ቁልፍ ተቀብሎበታል እና ኢየሱስ መድኃኒት ክርስቶስ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ ሆኖ የተዋሃደ አማኑኤል የተዋሃደ መድኃኔዓለም መድኃኒት ማለት ነው። ለምን ክርስቶስ ክርስቲያን በብሉይ በተባለ በክርስቶስ ማን የተባለ ውሉድ አዎ ይህ ስም ቀላል አይደለም። ክርስቶስ የሚለው ስም ተዋህዶ ነው። የማይከተሉ ኢየሱሳውያን የሚባሉ አሉ። ፕሮቴስታንቶች ናቸው ኢየሱሳውያን። ተዋህዶን ያመኑት ክርስቶሳውያን የሚባሉ ኢየሱስ የሚሉ ሁሉ አሉ። እንደኛ እኛ እንደሱ እነሱ ኢየሱስ ስላሉ ኢየሱስን አንጠላውም፣ ግን ኢየሱስ ተብሎ አይቀላመጥም። ይሄ
ተርታ አማርኛ ነው። እግዚእነ ወአምላክነ ወመድኃኒነ የምትል ቤተክርስቲያን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው እንጂ ኢየሱስ ይሄ የተሐድሶዎችና የፕሮቴስታንቶች ቋንቋ ነው፣ አይመጥንም። ይህ እንደ ተራ ነገር ኢየሱስ የተራ ሰው እንኳን ምትሆን አይባልም። ኃይልዬ ገብርዬ እንደማለት ነው አይባልም። ኢየሱስ ማለት የኢየሱሳውያን ነው። አዎ አይመጠንም። እኛ ኢየሱስ ክርስቶስ አማኑኤል መድኃኒዓለም ብለን ሳንከፋፍል ሳንለያይ ነው አባቶቻችን ያስተማሩ፣ መጻሕፍትን ያስተማሩ። ወደፊትም ይሄው ነው። እኔም ቢሆን አባታችን ቢሆን አራታና ቢሆን ኢየሱስ ክርስቶስ አማኑኤል መድኃኒዓለም ብለን እናስተምራችኋለን። እናንተ ምን ተቀበሉ ተቀበሉ። አዎ አመጣጥሩ አስተርእዮ ስለሆነ የግድ ስሙ መገለጽ ስላለበት እንደዚያ ለማቆላበቱ ኢየሱስ ኢየሱስ ስላለ ኢትዮጵያ አማርኛ አይመጥናት ቤተክርስቲያን ኢየሱስ አይባልም። ኢየሱስ ክርስቶስ አሁን ብፁዕ አባታችን ኋላ ይናዝሙ ነው ዜና አምላክ ነው መድኃኒነ ኢየሱስ ክርስቶስ ኮኑ ምዛዝ አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ነው እንጂ ኢየሱስ አይባልም። ተነጥሎ ተርታ አማርኛ እንዳትል አንተ ወጣት ተጠንቀቅ። አፍሬን ተዋጋ ስራ ስለምድ የጌጋትን ታድሶ ጋትን ክርስቶሳን ጋትን ራስ ጠብቅ። ባዘዞ መጥቶ ነበር ባለፈው የፕሮቴስታንት መጥቶ ብዙ ወጣት አታብላ ይባላል። እንዳትዳለ ተጠንቀቅ። እኛም እንጠንቀቅ፣ አንተም ተጠንቀቅ። እኛም እንታጠቅ፣ አንተም ታጠቅ። በሃይማኖት ቀልድ የለም፣ በሃይማኖት ድርድር የለም፣ በሃይማኖት ክብር የለም፣ መከባበር የለም። ግልጽ ነው። ቁልጭ እጅ ለእጅ ተያይዞ መሄድ ነው በሃይማኖት። ወዳጅ የለም፣ ፊት ኋላ ቀኝ ግራ አይባልም። በሃይማኖት ድርድር የለም። አዎ ክርስቶስ ተዋሕዶ ማለት ነው። ክርስትና ማለት ማለት ነው። ክርስትና ማለት ማለት ነው። በክርስቶስ የተገኘ ልጅነት ነው ክርስትና። ከክርስቶስ ጋር ስንዋሃድ አዋሃዱ ክርስትና ይባላል። እሱ ባለው ጥምቀት እኮ ነው። እኛ ደግሞ ክርስቲያን ስንባል ምን መባላችን ነው? የተዋሕዶ ተከታዮች። የሐዋርያት ሥራ አንድ ጥቅስ ልንገራችሁና አሳጥረዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 25 ላይ እንዲህ ይላል፣ ወነበሩ ዓመተ ፍጹምተ ክቡረ በቤተ ክርስቲያን ዘአንጾኪያ። በአንጾኪያ ባለች ቤተ ክርስቲያን አንድ ዓመት አብረው ኖሩ እና ወተሰሙ አርድእት ክርስቲያነ በአንጾኪያ ቀድሙ ይላል። አርድእት መቶ ማነው 8,000 ማኅበረ እስጢፋኖስ በአንድ ላይ የነበሩት ክርስቲያን ተብለው ተጠሩ። በአንድ ያለችው ያዝ መጽሐፍ ቅዱስ ክርስቲያን የተባልክበትን ምዕራፍና ቁጥር ያዝ። ስሙ ነው። የተዋሕዶ ተከታይ ብቻ ነው ክርስቲያን የሚባል፣ ሌላው አይባልም። ይህ ክርስትና አንድ አካል አንድ ባህሪ እንደሆነ መያዝ ነው። ሊቁ ቅዱስ ቄርሎስ የእስክንድርያው ሊቅ የመናፍቃኑ መቦሻ ትለዋለች ቤተክርስቲያን ቅዱስ ቄርሎስን። ንስጥሮስ የሚባል መናፍቅ በዘመኑ ተነስቶ ክርስቶስን ሁለት አካል ሁለት ባህሪ እያለ ከአብ እያሳነሰ ከአብ በታች አድርጎ አብ የወለደው ማርያም አልወለደችውም እያለ እኮ ነው። የትናንት ነው በዓል የአብ የባህሪ ልጁ የድንግል ማርያም ልጅ አንድ አካል አንድ ባህሪ እንደሆነ አምነን ነው ጥምቀት የምናከብረው። ንስጥሮሳውያን ግን አካል ባህሪ ለብቻ ነው እያሉ ግንጥልጥል እያደረጉ እንደ ዶሮ ሥጋ ለያይተው የአብ ልጅ ሌላ ነው፣ የማርያም ልጅ ሌላ ነው። በመግማል ውትረት የሚላለ በማርያም ልጅ የአብ ልጅ ያደረበት ይህ ሁሉ ጥራት ጸጋ ህብረት የሚል ንስጥሮስ ሊሆን
ይገብር ግብረ መለኮት ወትጽሕፈ በግብረት እያለ ዛሬ እንደሆነ የቃና ዘገሊላው ሰርግ ንስጥሮሳውያን የተረቱበት ነው። ሊቁ ቅዱስ ዲዮስቆሮስ በሰርጉ ቤት በተደረገው ታምር መርቀያኑ ደረስቶታል። የሌሉን ጦማርም ቀዶ ጥሎታል። የመናፍቃን ይቀደዳል። ይሄ የስን አንድነት ምስጢረ ሥላሴ ምስጢረ ሥጋዌን በአግባቡ ያልያዘ መጽሐፍ ይቀደዳል፣ ይበጣጠሳል። አባቶቻችን እንዳሉ ያደረጉ እና ቅዱስ ቄርሎስ ክርስቶስ ያለውን ስም ሲተረጉም ተዋሕዶ መሆኑ ያዙ። ክርስቶስ ማለት ተዋሕዶ ማለት እንደሆነ ሲተረጉም አለ ወአነሂ ከመ እልወፍቱ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ትስብእት አለ። አየሁ አካላዊ ቃልን ያለ ሥጋን ሳይዋሃድ ክርስቶስ አለ የማይባል ተዋሕዶ ስም ማለት ነው። ቃል ብቻውን አይጠራበትም። ክርስቶስ ተብሎ ቃል ብቻውን አይጠራበትም። ወይ ለትስብእት ዘእንበለ መለኮት ክርስቶስ አይሰሙ ሥጋም ከቃል ጋር ሳይዋሃድ መለኮት ጋር ሳይዋሃድ ብቻውን ክርስቶስ አይባልም። አየሁ ሊቁ የተናገረው ቃል ብቻውን ክርስቶስ አይባልም፣ ሥጋም ብቻውን ክርስቶስ አይባልም። እንግዲህ ያለው ክርስቶስ የሚባል ቃልና ሥጋ ተዋሕዶ ይህ ነው። ክርስቶስ ማለት ተዋሕዶ ያለ ቅዱስ ቄርሎስ ነው ሊቁ ያገለው መንፈስ ቅዱስ ያናገረው እዚያና ከቄርሎስ ያመስክሩት አንድ ጊዜ ድርሳነ ቄርሎስ ተጽፏል። አንቡ መጽሐፍ አለላችሁ ተመልከቱ። ቃል ከሥጋ ጋር ሲዋሃድ፣ ሥጋ ከቃል ጋር ሲዋሃድ ማን ተባለ? ክርስቶስ ተባለ። ክርስቶስ ማለት ምን ማለት ነው? ተዋሕዶ። እኛ ደግሞ ማን ተባለ? ክርስቲያን የተዋሕዶ እምነት ተከታዮች ማለት ነው። ክርስቲያን ማለት ክርስትና ማለት የምንጠመቅበት በማይገባ ከክርስቶስ ጋር የምንዋሃድበት ምስጢር ክርስትና ይባላል። ስሙ በራሱ ክርስትና ማለት እኛና ክርስቶስ የምንዋሃድበት ጥምቀት ማለት ነው። ማየገውን የምናገኝበት ይሄ ነው። ታዲያ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አብ ቅድመ ዓለም ያለ እናት የወለደው እሷ ለዓለም ያለ አባት ወለደችው። ክርስቶስ የማን ልጅ ነው? የማን ልጅ? የእግዚአብሔር አብ ልጅ የድንግል ማርያም ልጅ ነው። ለዚህ እኮ ነው በደመናው ላይ የጥምቀት ዕለት ትናንት ያከበርነው በዓል መጣ። ቃል ደመና ዘይብል ከደመና እንዲህ ቃል መጣ። ዝንቱ ውእቱ ወልድየ ዘአፈቅር የምወደው ልጄ ይህ ነው አለ አብ እኮ። እንግዲህ ማርያም ከወለደች በኋላ እኮ ነው ልጄ ነው ያለ አይደል? እንደ ንስጥሮስ አባባልማ አብ የወለደችውን ማርያም ባትወልደው ኑሮ አብ በደመና ሆኖ ይሄ ልጄ ነው አይለው ነበረ አይደል? ይሄን እኮ ነው ልጄ ነው። አየሁ የማርያም ልጅ ወልደ ማርያም ነው። ወልደ ማርያም ወልደ አብ ነው። አብ የወለደው ልጅ ማርያም ወልደዋለችና ይሄ ምስጢረ ጥምቀት ነው የሚላችሁን ሁለት ጊዜ ተናግሯል። የጥምቀትና የታቦር ደመናም ታይቷል። ይህ መምህር ሕግ ነው። እንግዲህ እስመ መምህረ ሕግ ይሁ በረከተ የሕግ መምህር በረከትን ይሰጣል። የሐውርም ኃይል ውስጥ ኃይል ከማድረግ ይሄዳል። ዛሬ ኃይል የተደረገበት በዓል ነው ቃና ዘገሊላ። በአስሪ አምላክ አማኑኤል በጽዮን ጽዮን የተባለች እመቤታችን ናት። እንኳን ደስ ያለ አበችን በአንተኛ አምላክ አማኑኤል የአማልክት አምላክ ወይም የካህናት አማልክት ካህናት ናቸው። አንተ የአማልክት አንትሙ የካህናት ፈጣሪ እግዚአብሔር 5500 ዘመን ሲፈጠር ለአስተሪ በጽዮን በሥጋ ማርያም በድንግል ማርያም በሥጋዋ ሥጋ ከነሳነት ነስቶ ሰው ሆኖ ሥርዓተ መልክ ተጠምቆ በቃና ዘገሊላ ያስተሪ ይታያል። ታምራት ያለ መጣ። እዚህ መድረስ እኮ ነው። ያስተሪ ዘመን አስተሪ አይደለም
አስተኔ ብለህ ጊዜ በስጋ ማርያም ይታያሉ ነበረ። ታየ። መቼ ታየ? ዛሬ ቀኑ 12 ነው። 40 ተጠምቆ 40 ቀንና ሌሊት በጋለ ቆሮንቶስ ቆይቶ በ40ኛው ቀን ተመልሶ በ3ኛው ቀን በቃና ዘገሊላ ከሰርግ ተገኝቷል። መድኃኒዓለም ክርስቶስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ እንደተጻፈው ማለት ነው። እና ይህንን ወንጌላዊ ቅዱስ ዮሐንስ ዋመሳሉት ተካልቆለ በቃና ዘገሊላ በ3ኛው ቀን ከገዳመ ቆሮንቶስ በተመለሰ በ3ኛው ቀን በቃና ዘገሊላ ሰርግ ተደረገ። ዋናት ብየእሙ ከሰርጉ ቤት ድንግል ማርያም እናቱ ነበረች ይላታል። አይመታደል ሰደልምች መሰልክ ይህን ጣቀር ባልኩስ ያለችበት ቀን እዚያን ይዘልምበት አሁን ስታይ የለችበት አልጫል ሳይኖር ዝም ብሎ መክፈት ስለሰለ ስራስን ሰላም ነች ጋዘባለም ሳይደግም እንኳን ያው የሞተው ሰው ራሱ ቢፈታ ወስፋስ ነው አይደል? ሙታን ሲፈቱ መጀመሪያ ጋዘባላ የሚደግም እመቤታችን እኮ ለህሙማ ለሙታንም ለያዋንም አማላጅ እኮ ናት። ሰላም ነች ሳይባል ጋዘባላም ሳይደግም ክርስትና ይነሳል አይነሳም? ይነሳል። አትመሰክሩም? አንተ እናንተ አትመሰክሩ? ካነሳላችሁ ቄስ ካነሳል ፍታት ይጀምራል። ታዲያ ሳይለለችበት አልጫ ያልኩት እኮ ለዚህ እኮ ነው። ክርስትና ውዳሴ ማርያም ተደግሞ ነው። ፍታቱ ውዳሴ ማርያም ተደግሞ ነው። ሳታቱ ውዳሴ ማርያም ተደግሞ ነው። ማይነቱ ውዳሴ ማርያም ተደግሞ ነው። ስብሐተ ነግህ ውዳሴ ማርያም ተደግሞ ነው የሚጀመር። አርያም ውዳሴ ማርያም ተደግሞ ነው አይደል? ይልቋም ሌላችሁ አላችሁ። አዎ ውዳሴ ማርያም ሳይደገም የሚጀመር አንድም ነገር የለም። አቋቋሚ ነገር ሳደግም ይጀምራሉ መስክር እና አባቱ እና ጨው ናት። እሷ የሌለችበት ሁሉ አልጫ ነው። እንደውም ምን ይላሉ አባቶች? መስቀልና ድንግል ማርያም ያልተጨመሩበት ስብከት ይላሉ ያጠራጥራል ይላሉ። መስቀሉ ሳይነሳ ድንግል ማርያም ሳትነሳ አንድ ሰባኪ በደብረ ላይ ቆሞ ከወረደ ያጠራጥራል፣ ምናፍቅ ያሰኘዋል ይላሉ አባቶቻችን። ስለዚህ ግድ መስቀልና ድንግል ማርያም አይቀሩም። ይገርማቸዋል። ቅዱስ ያሬድ ከእያንዳንዱ ነገር ቅንዋትና ድንግል ማርያም ሳያስገባ ሄዱ። ዋፊቱ፣ ዝማሬው፣ ቅዳሴው፣ ድጓው፣ መወድሶ፣ አርባዕቱ፣ ክስተቱ፣ አርያሙ መስቀልና ድንግል ማርያምን ሳይነካ አይሄድም። ቅዳሴው ሳይነካ ይሄዳል። እሱጋ መምህር ዝም ትላለህ። አትለጉመለጉመ ትቃውም ይህን ካልተናገረ ያጠራጥራል ይላሉ አባቶቻችን። ከዛ ከሰርጉ ቤት ነበረች። ደቀማችሁ ላንተ ደቅማቸዋል። ዛሬም አዘግቡ ማር ጠጅ ስላለ ያችን እያላስመጣስ እዚህም ማሳደረ አውቃችሁ ነው። አልጨረስንበት አውቃችሁ ነው። በሬን እያላሳርን የሚጠንዱት እናም ማርጠጀት ናገበናል እያለ እያላስነቅ አስራርገና አስተምርሃለን። ሃይማኖትን እንድጠብቅ ያዝ። መላቀቅ የለም። እርክ ቅምጥቅምጥር የለም። ያዝ። አንለያይ ግን አጭር ነው የማደርገው እያ ስላልኳቸው ድንግል ማርያም ከሰርጉ ቤት ነበረች ይላል። ወጣሁ መላክ ኢየሱስ ኢየሱስ መጣ። ኢየሱስ ተጠራ። እንጠራዋለን። ከሰርጉ ቤትም ተጠርቷል። ብቻውን አይጠራም። ኢየሱስ ክርስቶስ ነው የሚባል ነው። እሱ አባታችን ትናንት ያሉ እንደዚያ ነው። ኢየሱስ ክርስቶስ አይቀር ኢየሱስ ክርስቶስ ብላችሁ ጥሩት ነው ያሉ። አይቀርም፣ አብሮ ይጠራል። ወጣሁ መላክ ኢየሱስ ነው የሚላ ጌታችን ኢየሱስ ክርስቶስን ጠሩት። ወራዳው ሁሉ ተማሪዎችም በሱ ጋር ጠሯቸው። አይታለ ባለ ሰርግ ነው እናንተ መምህሩ ተማሪውን የሚጣራታይና ይጠራሉ። ተማሪዎች ጋር ተጠርተው ቀሩ ተዛኩ ነው ወጣ አንተ ወንዴ ስሙን ብቻ ዝም ብለህ አትክበስበስ። ተማሪ መምህሩ ሲጠራ ተማሪውን አብረህ ጥራ አዝኩ። እሺ ብቻህን አትብላ። መምህራኑ ተማሪዎቻችሁ ዛትሉ ብቻችሁን እየሄዳችሁ አትብሉ። እንዲያን የሚል ወንጀል እኔ አይደለም ማስተምር እኮ ወንጀል እኮ ነው። ዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ወጠውጎ ለልጅ ኢየሱስና ወላርዳይቡ ተማሪዎችን አብረው ጠሯቸው። ከዚህ ብቻህን አትላበስ ማርያም ትባል ተማሪ ዘው ይኸው ጌታ አስከትሎ ሄደን አየህ
እንዳትበላ ይላል። አንተ ምንም ብቻውን መቃቀስ እንዳትቀበል ይሁን። ተማሪ ያላስከተለ ቄስ እንዳትቀበል ነው። እነሱማ ደስ ብሏቸው አጨበጨቡ እኮ አየሁ። ተማሪ ይዛችሁ እያላችሁ እኮ ነው። ቄስ እየሰማችሁ ነው። ብቻ አትምጣ እያለ እኮ ነው። አቃወንተ ድገሞ ምንም ዛሬ ተማሪ ባልኮ ነው። ዝም ብዬ እንዳመስላችሁ የተማሪ ባልኮ ነው ዛሬ። ሐዋርያት እኮ ዛሬ ነው ወይን ጠጅ የቀመሱ ቀይ መስመር ቃና ዘገሊላ ብቅ ብለው አእምሯቸው ጋር አብረው ወይን ጠጅ ጠጥተዋል ዛሬ። ለዚያ ነው የተማሪ በዓል ነው ዛሬ ለሐዋርያት እና አባቶች ቀሳውስት አደራችሁ ዛችሁ ይሉሽን የብትሉ 5 ተማሪ ካለዛ መቋሚያ እንዲዝ አንድ ተማሪ ትራት የሚሳይል እንዳትሉ ያ ከሆነ ያን ያሬ ቄስ ተሰጣም ይባላል አይደል? አዎ ቄስ ተሳታ ደግሞ አገር ይበላሽ። ቄስ ተሳታ ለመፍሰ ተሳታ አገር ተሳታ እንካ አብራን ወደ ቾሊ በላ ቾሊ ሞታል ማለት አመቱ ስለቱ አሁን የፈራው እንደ በላ ተቀምጦ ስጋቱ መንጋቱ አይጥቶ ይልና ይላል ወፈለጣው ተቆለ አይጥቶ ዘመን አስላለው ጉዳይ ነው ከነው ይሄ ጉዳይ ቆንጆ ነው ወንድ ፍቃይ እኮ ነው። አሁን መንፈስ ቅዱስ ጋር ስላሰዋል ወንድ ብቻውን ስጋ ሲለብቻውን በላ ግን በሞት ጊዜ ተለየ ተቀጣ አላገኘ ማብረት የሚሄደ ደርሶ የሚሄድ አላገኘም። ወፍሩጣ ሞት ሆነ አይቶ ዘመላ አስሜመው ውሳይቶ ብቻውን የበላ ብቻውን ወጣና ብቻውን ሞተ። አሁን ለሞት ቅዱስ አልሞት ማለት ስልጣን ተዋሉ ምናልሞቱም ነው እና ብቻውን የበላ ብቻውን እንዲሞት አላልና ጠይቆ አብረን እንብላ ነው። ለምን አብረ ተማሪ ጋር ብላ እሺ አብረ ጠጣ። ሰርግን ተማሪ እየጠራ ከመምህሩ ጋራ ቀሳውቱ ከዲያቆናቱ ጋራ ዛሬማም ወንድር ማህበራዊ ቅር ተብሎ ያው ሁሉ ጋር ገብቷል። አይጎንደር ታሪኳ ጠፋ። አገር ጋር ቻርጅ ያፈራል አለ። እውነቱም እኮ ነው። የሻርካለ ታለንዳል ምፋቅነቱን ዘግተ አለቃ ሁንደር አለቃ ወንድም ዛሬ መጨረሻው ነው የምናገር። በቃ ያናገረን ይናገራል። የጎንደር አለቃ የደብረ ብርሃን የገብርኤል ወንድሞኝ ዛሁን ወላቶ እያለቀሰ ነው። ታሳል መርያበሪ ካይን ወልወል ቄስ ያቆም ወልወል ደሞዝ ትምጫ አልፈበላ በብርሃን ብለን ዳውን ያለቀሰ ነው። ጎንደር ህዝበ ክርስቲያን ጎንደር ይታይ ጎንደር መፋለ ተሰጥቶናል። እውነቱን ነው የምናገር። ብታሰር ምታሰራለሁ ትሞት ሞታለሁ በሀገር በታሪክ ይባላል። ዝም ብሎ ያልነበረ ታሪክ ጎንደርን ይሽራታል። ጎንደር እኮ እነ ክፍለ ዮሐንስ መጥተው ደብረ ብርሃን እኮ ቤተ መፋቅ ነው ትዛግባለ። ዛሬ መምህር ይመጣል ነው ታስተናግዱት። እስኪ ይቆም ክፍለ ዮሐንስ የሚለው እኮ መጥቶ ከቤተ መፋቅ ነው የተስተናገደ። ቤተ መፋቅ እኮ የሚቃውንት መውጫ እኮ ነው። ዛሬ ተማሪ አፍኖ ማነው ከወረ የሚቆረቆር አንተ ይልባ መምህር ወይ መቋሚያ ሚኒስ ተማሪ ከእንግዲህ አታገኙ መርፋት ይዘጋ አትከስም ስም ትላለህ። ያቋቋ መምህር ተግበስበሰ ምን ልታገኙ አናትም ትብላቸው አላጠጠን እፋ ክልክላ ያልክነ እኛም አልከለከልነ። አንድ ነገር እንገራችሁ ወደ እኛ እየመጣ ነው። ለእኛ ጠቅሞናል። የመድኃኔዓለም እህል ውሃ ገብርኤል አልቀበልም ብሎ ደብረ ብርሃን ወደ መድኃኔዓለም መጥቷል። አይሁዳችሁ እኛ ግን እንግዳችንን እንቀበላለን፣ እህላችንን እንቀበላለን። ብር እያልክ በር እንዳትቀራል ቁጨስ ግራቆ ወይመል አንተ ስጋ ጀንዳባ እውነት ነው የምናገር አገኘት ተሰብስበ ቀጥቅጠኝ ዚ ቀጥቅጠኝ እፈልጋለሁ። የጎንደርን ታሪክ አጥንቼ ብወስደት ይለኛል። መሳይት መሆን እፈልጋለሁ። የጎንደር መሳይት ሰዓቷ እንዳይመለጥ አደራም አለብኝ። የቃም አደራ ብሎኛል እንጂ አደራ አለብኝ። እንዲ አንዳንድ ይሰማኛል። የጎንደር እንዴት ጎንደርና ጓንጣጣለች እንጂ እኔ አልወድም፣ ይከፋኛል። የጎንደር ስራት ሲለወጥ አልወድም። እንጃ
እንዲያለ ሻይለኝም አይቀበልኝም። አደራለሁ ጊዜ እንዳደራለብኝ ስለወጥ አልወድም። ስርዓቱ ፍቅር አልወድም። ያሳዝነኛል። ዛሬ በአደባባይ ላልቀስ ብዬ ነው እንጂ እሴን አለቅሳለሁ። ሁልጊዜ ይሰማኛል። ጌታዬ ይመጡብኛል። በእኔታ የተማርነው ትምህርት እንዴት ይለወጣል? በእኔታ የተማርነው ስርዓት እንዴት ይለወጣል? ኧረ ተው ይችል አገር እናቆያት አንለውጣት እባካችሁ፣ አትናት እባካችሁ። ጎንደር እኮ ጎንደር ናት። ጎንደር እኮ ሚዜ ናት እኮ። ጎንደር እኮ የሚቃውንት ናት እኮ ናት። ጎንደር እኮ የጎጃሙ፣ የሸዋው፣ የትግሬው የወሎ መጥቶ የሚማርባት ተርቦ የሚማርባት ሀገር ማራት ከሱ ጎንደር ንፋት ተደረገች። ጎንደር የጎንደር አምላክ መጥ አራቱ ማዕዘን የሚመጣው ሊቃውንቶች እናንተ ተማራችሁ የምንወጣችሁ አይደለም እንጂ የጎንደር ተማሪ ሚባል ይከርከኛ ዘመን በቃ ልትሆ ነው። በቃኛል ስሜት ውስጥ ገብቻለሁ። ጎንደርነቷን ማጣት ነው። ጎንደር ደቀ መዛሙርት ጎንደር ደቀ መዛሙርት እናትናት ለመፋቅ የተማሪዎች ቤት ነው። እናውቃለን እኮ ቄሱ እንድመጣው እናውቃለን እኮ 2 ዓመት 3 ዓመት ደጅ ቀና እኮ በመፋቅ የቆየ አይደለም። የገብርኤል ቄስ አታውቀው? ደስተን ያጣጣም ቄስ አታውቀው? እርቦ ከዚህ እኮ ነው መፋቅ እኮ ነው የቆየ። አሁን ደሞዝ ስታገኝ መፋቅ ከለከል ቀረተው ጉድ ነው ግፍ ነው። እኔም መጥቼ እንደዚያ ነው ወጥተን 10 ብር ናት ቤተ ክህነት የነበረችኝ ነፍሷ አባታችን የሚወቃሉ 10 ብር ናት። በእኔ ከምፋቅ ነው እኔ የተማርኩኝ። ብርሃንያል እንግዲህ ምፋቅ እናባገው ለመድን ምፋቅ ላይ ነው እኔ አልማርም ነበር። እሱ አባታችን አቡነ ዮሐንስ አይማሩ ነበር። 4 አይነት አይማሩ ነበር። ያስተማረችን እኮ ያችን የተምፋቅ እንዴት ትዘጋለች እኮ ነው። የእናቴ ቤት ስለተዘጋ ነው ማለት የእናት ቤት ሲዘጋ እኮ ያስለቅሳል። አያስለቅስም? የእናት ቤት ሲዘጋ አባቴ ሲዘጋ እኮ ያስለቅሳል። ያኮን የሚያስለቅሰኝ የሚያሳዝነኝ ጎንደር እንመካከል አንፈካከል። ዝም በሚኖሽ አካሄድ አይረባም። ያለያየና ልጅ አንድ ያደርግን እንመካከል። የነበረው ይቀጥል። ብር አትበሉ። ጎንደር ቃለ እግዚአብሔርና ምግብ ነው ለሊቃውንቶቿ የምታቀርቡ። ቄሱ ዲያቆኑ ብር አደገለት አገኘ። ተማሪ ምን ይላል? ተማሪም መቼ ጠላ አሁን ነው የሚቀም። ተማሪ እኮ ጠላ የሚቀምስ እኮ ስንቀምስ የነበር እኮ የሚፋከሩ እንዴት ይዘጋል? የተማሪ ጉሮሮ እንዴት ይዘጋል? ገሌ ቄስና የዲያቆን ደሞዝ ያድጋል ተብሎ ጎንደር ወይ ባላወኩሽ ጎንደር ባላወኩሽ አንቺ ደግ ሀገር አንቺ ቅድስት ሀገር ወይ ባላወኩሽ። አሁንማ እምቢ አለኝ። የአባቶች ትዝታ እምቢ አለኝ። የመምህር ትዝታ እምቢ አለኝ። እና ስለዚህ ምዕመናን እባካችሁ ተመካከሩ። የጎንደር ተመካከር ስራ ወረዳ ቤተ ክህነቱም እናንተም አስተባብሩ። እሱ አባታችንም አሉ። ሁሉም ያልተማረ የለም። በኤንተስማ ለማርያም ብሎ ያለመነ ጳጳስ የለም፣ ያለመነ ፓትርያርክ የለም። ሁሉም በኮፈዳ ያለፈ ነው። አሁን እየተረሳ ነው እንዴ? ኮፈዳው ተረስቶ ነው እንደ ዛሬ በተማሪ ላይ ጭካኔ የተደረገ የተመሳጅ ዘጋ የተባለ የእኛን አኩፋዳ ረስተነው ነው ደግሞ ስላገኘን ነው። መሆን የለበትም። ወደ ኋላ እንመልከት፣ እናስተውል፣ አስተውለን እንሂድ። የመለስ ሁሉ ነገር ጎንደር እናምንባታለን። ጎንደር መከራ እንደሌለ እናውቃለን። በበዓል ምን ችግር እንደማይፈጠር እናውቃለን። ሰው ቢደነግጥ ጎንደር እንዲህ አይደለችም። ጎንደር እኮ ይላናት ሰማያዊት እኮ ናት። እንደዚህ መሰለቻችን ውስጧን እኮ ያወቀላት የለም። የጎንደርን ብሶት እኮ ያወቀላት የለም። ጎንደር ያሁን ሊቃውንቶች አልቀውብሽ አስረጋጭ አለቃውን እየጠፋ ነው። አሁን የለም እኮ ጎንደር ሆነች እኮ ጎንደር። እባካችሁ እንመካከል። ባጭሩ ላድርገው። ይቅርታ ተማሪዎቹ ጋር ያለው ጌታችን ተቀርቶ ሄደ። ወይን ጠጅ አለቀባቸው። እመቤታችን ቅድስት ድንግል ማርያም ወይን ጠጅ ማለቁን አይታ ሄዳ ልጇን መስከረች። እባክህ ልጄ ወይን ጠጅ አልቆባቸዋል አላቸው። ትንሽ ቆይኝ አላት። እዚያ ላይ የሚላችሁን አድርጎ አለቻቸው። እዛ አሳላፊዎቹ
የሚላችሁን አድርጉ አለቻቸው። 6 የድንጋይ ጋኖች ነበሩ። ጌታ ወዲያው ጠርቶ መድኃኒዓለም ክርስቶስ ውሃ ሙሏቸው አላቸው። ውሃ ሞሏቸው። ወዲያው ቀድታችሁ ስጡ አላቸው። ቀድተው ሰጡ። ውሃው ተለውጦ የወይን ጠጅ ሆነ። ለዛችሁ ለሊቀ ምርፋቁ ስጡ አላቸው። ለትልቁ ሰው ሰጡት። ቂማን ከሊቀ ምርፋቁ በረከተ ዘአምላክ ገብረ እስመ መምህር ያጁ በረከተ መድኃኒዓለም ያደረገውን የወይን ጠጅ ውሃውን የተለወጠውን ቀምሶ አደነቀ። ወይቤሎ ለመራዊ ሙሽራው ያለው ሁሉ ያቀድም አስትዮ የሴን ወይን ሰው ሁሉ መጀመሪያ ጥሩውን ጠጅ ያቀርባል፣ ኋላ ምናኛውን ያቀርባል። አንተ ግን ምናኛውን ወይን ጠጁን እስካሁን ድረስ አቆየው፣ አቀብተው አስተዳሃርከ አቆይተህ አጠጣም ብሎ አመሰግነው። ወስንቱ ቀዳሜ ከአሁን ለገብረ ጊዜ ኢየሱስ በቃና ዘገሊላ ጌታችን መድኃኒታችን ኢየሱስ በቃና ዘገሊላ ያደረገው ልጅውን ተአምር ይህ ነው። ስብሐቲሁ አዳይሁ አምንቦቱ ሐዋርያትም ያደረገውን ተአምራት አይተው አመኑበት። እስመ መምህር ያጁ በረከተ የሕግ መምህር በረከቱን ይሰጣል ነውና መድኃኒዓለም ዛሬ በረከቱን የሰጠበት በዓል ነው። ውሃውን ለውጦ ጠጅ ያደረገበት ነው። እኛንም በበረከቱ ባርከ መስራት ለእግዚአብሔር ቆየን። አሜን። በወራችን ላይ አድሮ ያስተማረን የገሰጸን የመከረን የአባቶቻችን የሊቃውንት አምላክ ቅዱስ እግዚአብሔር የተመሰገነ ሲልባቸው ላይ ይሆናል። እንዲሁም በአሁኑ ዘመን በዚህ ዘመን እያለቀሱ ወንጌልን የሚሰብኩ እያለቀሱ እውነትን የሚሰብኩ እያለቀሱ ታሪክን የሚያስጠብቁ እያለቀሱ ለቤተ ክርስቲያን የሚኖሩ ሊቃውንትን አባቱን ስለፈጠሩ ይህን ራሱ እግዚአብሔር አመስግኑ። በእውነት ለኛ ያለቀሱ ለእኛን ያለቀሱ አባታችን ሊቀ ሊቃውንት ታምረ አዲስ 4 አይነት ሲያለቅሱ ነበር። ለእነርሱ ምንም አልቀረለም። ዓለሙን ናቁ የመነኮሱ የመነኑ ለቤተ ክርስቲያን የሚኖሩ ናቸው። ያስለቀሳቸው የማን ጉዳይ ነው? ተናገሩ። የማን ጉዳይ ነው? የእኛ ጉዳይ፣ የቤተ ክርስቲያን ጉዳይ፣ የእውነት ጉዳይ፣ የወንጌል ጉዳይ፣ የታሪክ ጉዳይ። ስለዚህ ታሪክን መጠበቅ አለብን። አባታችን እንዳሉ መምህራችን እንዳሉ ከእኛ ላይ ሲደርስ ታሪክ መቋረጥ የለበትም። በአሁኑ ሰዓት በአንዳንድ ጊዜ ስለ ጎንደር የሚሰሙ ነገሮች አሉ። ጎንደር የማይመጥኑ በጣም እንደተናገሩት ቅድም እንዳሉት አንዳንድ ኢየሱስን የማያውቁ ኢየሱሳውያን በኢየሱስ የሚነግዱ ጎንደርን የማይመጥን ከጎንደር ታሪክ ጋር የማይሄድ ድርጅቶች ምን ያለ ያ እንደኔ የስንፍናችን ውጤት ይመስለኛል። የስንፍናችን ውጤት ይመስለኛል። አባቶቻችን እንደሚታ ያሉት የሚነግሩንን ብንሰማ፣ ብንተማመጥ፣ ብንነጋገር፣ ብንመካከል ቤታችንን ማን ይደፍረው ይችላል። ከዚህ መጠበቅ ያስፈልጋል።